አሰላሙ አለይኩም ወረህመቱላሂ ወበረካቱ። ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? አልሐምዱሊላህ ከኔ ጋር ሰላም ነው። እንዲሁም ክርስቲያን እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? አልሐምዱሊላህ ከኔ ሰላም ነው። በጣም ነው የማመሰግናችሁ። እውነት በጣም ትተባበሩኛላችሁ፣ ሰብስክራይብ ታደርጉኛላችሁ። አቀባበላችሁ በጣም ደስ ይላል እና ክርስቲያን እህት ወንድሞቼ በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ። ፈጣሪ ጠብቃችሁ እናንተንም እኔንም ሁላችንንም ሁሉንም ማለት ነው። እና እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? አልሐምዱሊላህ። ዛሬ ደግሞ ቡና ፈላውኝ። ቡና በጀበና ፈላው ማለት ነው። ይሄ ጀበና ትልቅ ነው። እኛ ሀገር ላይ ያለ አይመስለኝም። እኛ ጋር ያለው ትናንሽ ናት ጀበናችን ማለት ነው። ግን ይሄ ትልቅ ነው። እስቲ የምን ብሔር ነው? እስቲ ጀበናው ትልቅ ነው ይሄ ማለት ነው። እኛ መሰለን ወሎ ላይ ምናምን አጠቃላይ በአማራ ክልል ትናንሽ ናት ጀበናዋ ማለት ነው። እንዲህ ትላልቅ ጀበና እንጠቀምም እና ዛሬ በጀበና ቡና አፍልቼዋለሁኝ። ኑ ቡና እንጠጣ። ያው ሰው ስለተኛ እኔ ቀደም ብዬ ቡና አፍልቼ ልቀሰቅሳቸው ነው ማለት ነው ጀማዎቹን። እና ዛሬ ቡና አፍልቼዋለሁ። እዚህ ጋር ተምር አለ፣ እዚህ ጋር ፈንዲሽ አለ፣ እዚህ ጋር ደግሞ ቡና፣ እዚህ ጋር ከሀዋ አረቢ አለ ማለት ነው። አብረን እንጠጣ እና እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ? ከኔ ጋር ወላሂ ሰላም ነው አልሐምዱሊላህ። ስራ የለም እንጂ አልሐምዱሊላህ ሰላም ነው፣ እየኖርን ነው። ስዑዲም ያው አሁን ብርድ እየገባ ነው፣ ሙቀት ወጥቶ ብርድ እየገባ ነው ማለት ነው። ሙቀት ወጥቶ ብርድ እየገባ ነው። እዛ ሀገር ላይ እንዲህ ነው እንግዲህ። ሙቀቱም ሲኖር በጣም ነው የሚሞቀን፣ ብርድም ሲመጣ በጣም ነው የሚበርደን እና አልሐምዱሊላህ አለኩል ሀል ምንም አይልም። እና ከእናንተ እንዴት ነው? ደህና ናችሁ? እንዴት ነበረ? እና ወላሂ በጣም ነው የማመሰግናችሁ። እንዲህ መተባበር ደስ ይላል። እርስ በርሳችን ብንተባበር፣ እርስ በርሳችን አብረን ብናድግ በጣም ነው ደስ የሚለው። ወላሂ ትብብራችሁ በጣም ነው ደስ የሚለው እና አመሰግናችኋለሁ ለሁሉም ነገር ማለት ነው። እኔ ጋር ያው ምንም አይልም፣ እየተኖረ ነው የሰው ሀገር ኑሮ። እናንተ ታውቁታላችሁ፣ እዛ ሀገር ያላችሁ ታውቁታላችሁ። ትንሽ በመዳን ቤት ያለ ሰው ይሻላል። በመዳን ቤት ስራ ያለው ሰው ይሻላል። ስራ የሌለው ሰው ደግሞ እውነት ይጠፍሻል። እናንተ ወጥታችሁ አለ ስራ ስትቀመጡ፣ ለስራ ብላችሁ ወጥታችሁ አለ ስራ ስትቀመጡ በጣም ነው የሚከብደው። ግን ሁሉም የአላህ ውሳኔ ነው። አላህ የወሰነልንን የጻፈልንን ነው የምንበላው የምንጠጣው ማለት ነው እንጂ እኛ ምንም የምናመጣ የምንጨምርም ነገር የለም። እሱ ካልሰጠን፣ እሱ ካልረዘቀን እኛ አንችልም በራሳችን። ሁሉ ነገር በፈጣሪ እጅ ነው ያለው። ሁሉም በአላህ እጅ ነው ያለው። አላህ ደግሞ እርዝቃችንን ያስፋልን። እርዝቃችንን አስፍቶልን የሀሳባችን ተሳክቶልን አገራችን በሰላም ከቤተሰቦቻችን የምንጨምር አላህ ያድርገን። እናንተንም እኛንም አገራችንንም ሰላም አላህ ያድርግልን። ከጦርነት በቃ ከሁሉ ነገር ማለት ነው። እውነት ሰላም እስቲ አላህ ያድርገው አገራችን። ለሁሉም ነገር እኮ አገራችን ሰላም ቢሆን እውነት የፈለግነውን ሰርተን መኖር እንችላለን አገራችን ላይ። እኛ ጋር ግን ችግሩ ሰላም የለም። በተለይ በዚህ በአማራ ክልል ምናምን በቃ ሰላም የለም። በቃ አንድ ጊዜ ሰላም ቢሆን፣ ትንሽ ጊዜ ሰላም ቢሆን መልሶ ጦርነት ይመጣል፣ መልሶ ረምሻ ይመጣል። ለምን እንደሆነ ሀገራችንን እንደዚህ ያረገብን። እውነት ዱአ አድርጉ። እኛም ዱአ እናደርጋለን። እናንተም ክርስቲያን እህት ወንድሞቼ በምታምኑት ጠለዩ። እኛም ደግሞ ሙስሊሞች ዱአ እናደርጋለን። ኢንሻአላህ ሀገራችንን ሰላም ያላህ ያድርግልን። ሀገራችንን አላህ ያሳድግልን። እውነት ከሰው ሀገር የምናርፍበት አላህ ያድርግልን። ሀገራችንን ኢትዮጵያን ቀና ብለን የምንሄድበት ሀገራችን ነውና አላህ ሰላም አላህ ያድርግልን ቤተሰቦቼ። እና እንግዲህ በቻላችሁት አቅም ሰብስክራይብ አድርጉኝ፣ ሸራ አድርጉኝ፣ ላይክ አድርጉኝ። ዝም ብላችሁ አትለፉት። ግን ይቅርታ ካበዛሁባችሁም ቤተሰብ እና ቤተሰቦቼ የዛሬ ይሄን ይመስላል። ቡና ልንጠጣ ነው፣ ተምር ልንበላ ነው፣ ፈንዲሻ ልንበላ ነው እና ይህንን ይመስላል እላችኋለሁኝ የዛሬ ውሏችን። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።
الدنيا يسنكوج مقواتر يا جنات الله نجا يوتان كاخرا وكتات يجعلم لنيا مفتن يا جنات جزاوي ما عرف يا بيتشا من قويبات لا تاقاش